ሲሉ እኔ በድርጅት ውስጥ እንግዲህ ከተጀመረ እስካሁን ድረስ አለሁኝ እና እርግጥ ነው ሬዲዮ ጣቢያ በኢኮኖሚ አቅም በማጣት ምክንያት ሁላችንም ደግሞ የዴሊ ላይፍ ስለነበረን እንደ ድሮ ተነስተን ሩጠን ገንዘብ ከፍለን መክፈል አልቻለም፣ መቀጠል አልቻለም። ነገር ግን አንድ ኢትዮጵያን አላሙዲ ገንዘብ ሰጥቶታል ብትለኝ እኔ እስከማውቀው ድረስ 5 ሳንቲም ገንዘብ አይቼም አላውቅም፣ ኖሮኝም አያውቅም። ደግሞ ከዚህ መንግስት ጋር የድርጅቱ አባሎች ይሆን እኔ ይሄን ያላመን ኖር ያለው 5 ሳንቲም የኢህአዴግ መንግስት ለትልቅ ሰው ሰጥቶታል የሚል ካለ ወጥቶ በአደባባይ ቢናገር ደስታውን አልችለውም። ምክንያቱም እኔ ማንነቴን የማውቀው ሰው ነኝ። እኔ መሀይም አይደለሁም። በገንዘብ የምተላለልም ሰው አይደለም። ደግሞ ስለ ገንዘብም ኖሮኝም የነበረኝም የማውቀውም ስለነበረ ይሄን ያህል ገንዘብ አይደለም የኢትዮጵያ አንድነት። ምክንያቱም አባቶቻችን ደማቸውን አፍሰው ያቆሙት ሀገር ነው እና እኔ የአርበኛ ልጅ ስለሆንኩኝ ለሀገሪቱ መስዋዕት የከፈለ ቤተሰብ ነው ያለኝ እና ለዛ ስል ነው የምታገለው እንጂ ገንዘብ አግኝቼ አይደለም። እና አንድ ኢትዮጵያ በአቋም ደረጃ ወስዶ እነን እስክንድር ነጋን የሚያህል ሰዎች አሳስሯል የሚለውን ወንጀላ በፍጹም የምቀበለው አይደለም። ይሄ እንግዲህ እኔም አንድ ኢትዮጵያ ውስጥ ነበርኩ። በተለይ ሬዲዮን በተመለከተ አድማጬ ያነሱት በእውነት ስህተት ሊሰራ ይችላል። የማይሳሳት ማንም የለም። ብዙም የተሳሳትነው ነገር ሊኖር ይችላልና አሁን ጊዜው ተለውጧል። ካጠፋን ይቅርታ አድርጉልን፣ በዚሁ አብረን እንቀጥል ነው የምንለው። አመሰግናለሁ። እሺ 3 ቁጥር የሰጠሁት ይቅርታ፣ 4 ቁጥር የሰጠሁት ይቀጥሉ። አመሰግናለሁ አቶ ንጉሴ። እኔ እንኳን ሀሳብ የምሰጠው በባለፈው ሳምንትና ዛሬም እናንተ ባቀረባችሁት ላይ ለህብረተሰቡ ነው። ስሜ ታዘባሰው እባላለሁ። ወደ ህዝብ በመምጣታችሁ እኔ በግሌ ማለት ነው እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ እንኳን ወደ ሰፊው የኢትዮጵያ ህዝብ ወደ ቻይ ታጋሹ መሀሪው የኢትዮጵያ ህዝብ እንኳን በደህና መጣችሁ ነው የምለው። ምክንያቱም ከኛ ወያኔዎች ብልጥ ናቸው። የእኛን ሰው ከውስጣችን ወስደው እስከሚፈልጉት ድረስ እንደ ሸኮራ መጥተው በሚፈልጉት ጊዜ ይወረውሩታል እና እናንተ ደግሞ ወደ እኛ መምጣታችሁ ለኢትዮጵያ ህዝብ ይጠቅማል። በተለያዩ ጊዜ የወያኔ ባለስልጣናቶችን ከሌላው ህብረተሰብ በተሻለ ቀርባቸዋል፣ ኢንተርቪው አድርጋቸዋል፣ ኤምባሲም የተለያየ ቦታ ሄዳቸዋል። ከዚህ ኢትዮጵያም ተጋብዛችሁ ታሪክ ለመሰረቅ ሄዳቸዋል። በእነዚህ ሁኔታዎች ከማንኛውም ሰው ከስለላ ወይም ከመረጃ ቀረብ ባለ መንገድ ብዙ መንገዶችን እና ብዙ ነገሮችን ስለምታውቁ ይቅርታችሁ ከልብ ከሆነ አሁን ሀገራችን ላለችበት ችግር የበኩላችሁን አስተዋጽኦ ታደርጋላችሁ ብዬ ተስፋ አደርጋለሁ። ይህንን ለማድረግ የሚመጣ ሰው ደግሞ ሁሌ ወደ ሰፊ ሆኖ ታጋሽ ሆኖ ሲገዙ መገዛትም አለና ይቅርታችሁን እኔ እንደግሌ ተቀብዬ ለወደፊት ከምታደርጉት ጋር የምናየው ይሆናል። ባለፈው ሳምንት አንድ እንግዳ ጋብዘን ነበር አቶ ንጉሴ፣ አቶ ሙሉን እና እኔ በግለሰብ ደረጃ አይደለም አሁን አቶ ሙሉን እንትን ለማለት የፈለኩት በቀጣይ ኢትዮጵያ ውስጥ የተሻለ ስርዓት እንዲመጣ አብረን እንደ አንድ ሀገር እንደ አንድ ህዝብ መኖር የምንችለው ሁሉም ኢትዮጵያዊ ምን ቢያደርግ ነው የሚለውን አቶ ሙሉ ያዩት አልመሰለኝ። ለምሳሌ ኢትዮጵያ ውስጥ ይሄ ገሃድ ነው። እናት ከልጇ ሬሳ ላይ ወድቃ እያለቀሰች ሁለተኛ ልጇን እንዳይገሉባት ምትንታ ያብዬ ስትል እኔ በእኔ እድሜ በመሆኑና በወጣትነት እድሜ ይህንን በመስማቴ ስደት ሀገር ሁኜ በቅርብ ለሀገሬ በቦታው ምንም ባለማድረጌ በእኛ ዘመን ምን አይነት መጥፎ ዘመን መጣ፣ ለሀገራችን ምንም ማድረግ ማንችልበት ብዬ በጣም ነው የሚቆጨኝ። ግን አቶ ሙሉ ወጣው የትግራይ ህዝብ ተጠቃ፣ የትግራይ ህዝብ እንዲሆነ ሲሉ እኔ በጣም ነው ያዘንኩት። አቶ ሙሉ እኮ ህወሀት ለሁለት ሲከፈል ከአሜሪካ ህወሀት እንዳይከፈል በረው የሄዱ ሰው ናቸው። የአቶ ስብሀት ልጅ አግብተው እንደሚኖሩ እኮ ለእኛ ሩቅና በአድ አይደለም እና የአቶ ስብሀት ልጅ አግብተው የሚኖሩ ሰው ዛሬ የትግራይ የበላይነት የለም ብለው ወጥተው ቢከራከሩ አንፈርድባቸውም። ግን ለምንድን ከእኛ ጋር እንኳን ወጥተው መሰለፍ ባይችል ለምን
አቤት ይቀጥሉ እርሶ። ወጣው እንኳን ከኛ ጋር እንደ ወንድሞቻችን ይቆዩኝ። ጌታዬ የጀመሩትን ይጨርሱ። እሺ አጥፍተናል። የኢትዮጵያን ችግር እንደ ማንኛውም ኢትዮጵያዊ ተሰምቶናል። ከኢትዮጵያ ሕዝብ አብራክ ነው የወጣነው። እንዲህ አይነት የከፋ ስርዓትና በደል ይመጣል ብለን አልጠበቅንም። በቅርብ ሆነን እናስተካክላለን ብለን ነበር። ግን ከህዝብ እንዲህ አይነት በደል ሲመጣ፣ በህዝብ ላይ እንዲህ አይነት በደል ሲመጣ ከኢትዮጵያዊ አብራክ የወጣን ነው እና ከወንድሞቻችን ጋር ይቅርታ ብለን ሀገራችን ወደ ተሻለ ደረጃ ለማምጣት ወደ እናንተ መጠናል። እንዳላችሁት ሁሉ እና አቶ ሙሉ እኛ ጋር ለመሰለፍ እኛ ጋር ወጥተው ስሜታዊ ሆኖ እንኳን መጮህ ባይችሉ ምን የአሜሪካን ሬዲዮ ጣቢያ ለተቃዋሚ ለመንግስት ትክክል አልዘገበም፣ ለተቃዋሚ ያዳላል ብለው ሰልፍ እንደወጡት ሁሉ አቶ መለስን በመጡ ጊዜ እዚህ እንደተሰለፉ ብዙም ጊዜ የአባይ ግድብና የተለያየ እያሉ ሰልፍ እንደወጡ ምን ዛሬ ያችን እናት ልጇ ሬሳዋ ላይ ወድቃ ምጥኝ ማሩኝ ልጅ ሁለተኛ ሴት ልጄን እንዳትገሉ ስትል እሳቸው ልጅ የላቸውም። ለምንድን እነሱ ከእኛ ጋር እንኳን መቆም ባይችሉ ለምን ይሄንን ተቃውሞ ሰልፍ አይወጡ? እና እኔ ትልቁ የትግራይ ህዝብ የተማረው አካል አንድም ድምፅ እያሰማ አይደለም። ያሳጥሩት ኢትዮጵያ ውስጥ እንደዚህ ባለ ሁኔታ ላይ ያስተዛዝባሉ። እኔ ብዙ ሰልፍ ይወጣሉ። እኛ እያንዳንዳቸው እዚህ ማን የማንን ልጅ አግብቶ እንደሚኖር፣ የማን ጀነራል ልጅ እዚህ የት እንደሚማር፣ የማን ጠቅላይ ሚኒስትር ልጅ የት እንደሚኖር እኛ እናውቀዋለን። ግን ታሪክና ጊዜ ይፈርደዋል። እዛ ሲከፋን እዚህም ሀገር እኮ ህይወት ነው የሚከፈለው እና አንድ ላይ ብንቆም ይሻላል ነው። እናንተ ግን ወደ እኛ በመምጣታችሁ እግዚአብሔር መጨረሻውን ያሳምርላችሁ ነው። እግዚአብሔር ይስጥልኝ። እሺ እናመሰግናለን። እሺ ይቀጥሉ ጌታዬ። አንድ ቁጥር የሰጠሁት ማለት እሺ ወንድሜ ንጉሴ በመጀመሪያ በጣም አድርጌ አመሰግናለሁ። ዕለቱንም መርቆ ስለሰጠን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ስሙ የተባረከና የተመሰገነ ይሁን። በአሁኑ ጊዜ አሁን ወንድሞችም የግል አስተያየታቸውን ሰጥተዋል። የእኔ አስተያየት ለየት ያለ ይሆናል። በአሁኑ ሰዓት ምንድን ነው መሆን ያለበት የሚለው ነው የኔ አስተያየት። በአሁኑ ሰዓት ምን መሆን አለበት ወደሚለው ስንመጣ ሁላችንም በሃይማኖት መስመር ያለንም ይሁን ከሃይማኖት ጎራ ውጪ ያለንም ይሁን የቀደመውን ያለፈውን ልዩነታችንን ሳይሆን እሱን እንደ መንደርደሪያ እያነሳን ሳይሆን አሁን መሆን ያለበት ባይነኝ እኔ ባለችን በዚህ ትንሽ ጊዜ ውስጥ አንድ ኃይል ፈጥረን አንድነትን ፈጥረን አንድ ሆነን በአሁኑ ሰዓት እየሞተ ላለው ህዝባችን ያለ ጥፋቱ በመሞቱ አልጮህም። እኔ ይሄ አይመለከተኝም፣ ይሄ የኔ ጉዳይ አይደለም፣ የኔ ራስ ምታት አይደለም ባይ ካለ እሱ ያው እንግዲህ ዜግነትን መቀየር ይቻላል ብሎ ሲባል ከዜግነት አልፎ ማንነትን መቀየር መሆን ይሆናል ማለት ነው። ምክንያቱም አባት የሌለው ወንድም የሌለው እህት የሌለው የለምና። አሁን ወደ ነጥቡ ስንመጣ በዚህ ሰዓት ምን እየሆነ ነው ያለው? አሁን በዚህ ደቂቃ በዚህ ሰከንድ በሀገራችን በመንግስትና በህዝብ መካከል ያለው ፍጥጫ ምን ይመስላል? መንግስት ያለ ርህራሄ የሌሎቹን መንግስት እናውቃለን እንደ አዳት ሆነ ሶሻል ሰርቪስ ብለን ድሃውን እየመገቡ እያበሉ የሚያበሉት ድሃ እንኳን እዚህ ሀገር ድራጊስት ሆኖ ወንጀለኛ ሆኖ ሰው ገሎ እንኳን ሲወጥ አሳደው አይገሉትም፣ አሳደው ይዙታል እንጂ እያበሉት ያሳደጉት ልጅ ነው። ጠግቦ ነገር ገሏቸው ድራጊስት ሆኖ ሲወጥ እንኳን የገባበት ገብተው ይዙታል እንጂ አይገሉትም። ያላበሉትን ልጅ ያላሳደጉትን ልጅ ዛሬ እያነቁ ይሄ አይደለም እስኪ መሽልን ድረስ ተብሎ የተጋጋ የሚመስል አካሄድ ምሽትን ተደርጎ የሰው ቤት አንኳኩቶ የሰው ልጅ እያነቁ እየወሰዱ የሚደረገውን ነገር እናውቃለን። ዛሬ እኛ በሲዳሞ ወሬን አይደለም የምንሰማው፣ ዜጎች ነንና ወገኖቻችን ናቸውና ወገኖቻችን እንዴት አደራችሁ እንደምን ዋላችሁ ብለን እንጠይቃለን። ትላንትና በስልክ ያገኘነውን ሰው ዛሬ ተፈልገን አንተገኘው። እሺ ያሳጥሩት።
እና ስለዚህ አስተባብረን በአሁኑ ሰዓት ከፊት ለፊታችን ሰልፍ አለ ተብሏል። በዚህ ሰልፍ ላይ የህዝቡ አለአግባብ መረሸት፣ የህዝቡ አለአግባብ ማለት አግባብነት ስለሌለው ይህ ህዝብ ደግሞ ህዝባችን ነው ብለን አብረን ስለምንኖር ለአሜሪካን መንግስት ሳይሆን ለአሜሪካን ህዝብ የእኛ ህዝብ በትልቅ አደጋ ውስጥ እንዳለ ለህዝቡ ለሚቀርቡ ለጓደኞቻችን፣ ለዘመዶቻችን፣ ለምንሰራቸው ባልደረቦቻችን ይህን ነገር አስታውቀን እነርሱም በሰልፉ ከኛ ጎን እንዲወጡ አድርገን አሁን ከዚህ በኋላ እንኳ መንግስት ልምራ ቢልም እኮ መምራት አይችልም። ለምንድን ነው መምራት የማይችለው? ሽማግሌዎች ሆኑ ብንባልና ብንገባ አንተምተው አንቺንተው አንተምተው አንተምተው ብለን ማስታረቅ የሚቻልበት ሁኔታ አይደለም። አሁን እንዴት አድርጎ ነው የትናንትና ወንድሙን የገደለውን ሰው ዛሬ እሱ መምራት ይችላል የሚባል? ህዝብ እኮ ነው ያለቀው። አንድ ሰው ቢሆን ኖሮ ማስታረቅ ይቻላል። ስለናቸው ማስታረቅ አይቻልም። እሺ፣ አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። እሺ፣ ያዙ ያልኮት ይቀጥሉ። ሄሎ፣ አቤት፣ ይቀጥሉ። ጤና ይስጥልኝ። እግዚአብሔር ይመስገን። ጤና ይስጥልኝ። ፋሲል አክሊሉ እባላለሁ ከዋሽንግተን ዲሲ። መቼም በጣም ደስ የሚል ሁኔታ ነው። ግን ይሄ አሁን አንድ ኢትዮጵያን ወክሎ ሬዲዮ ጣቢያ ሲሰራ የነበረው በፊት አብረን እንዳለው በባድሜ ጊዜ ሁላችንም ተሰልፈን ባንዲራው ለብልበን ጮኸናል መስሎን። ከዛ በኋላ ግን እስካሁን 1 ወር ወይ 2 ወር ድረስ አንድ ኢትዮጵያ ለወያኔ እንደሚሰራ እሱ ምንም አይነት ጥያቄ የለውም። እንደው መግቢያው ላይ ሪከርድ አለ። አሁን ዓለም ጠባለች፣ ዓለም በቴክኖሎጂ እድሜ ለነች፣ ዓለም በቴክኖሎጂ ጠባለች። እያንዳንዱ ነገር ሪከርድ ነው ይችላል። ይህንን ከፈለገ ሌላ ቀን ከተሰጠ በጣም ያለውን የአንድ ኢትዮጵያን ዜና ማሰማት ይቻላል። አቶ ዮሴፍ ምን ይል እንደነበረ የገዛ ወንድሙ ኢትዮጵያ ዩኒቨርሲቲ አስተማሪ የነበረው ወንድሙ ከአንድ ኢትዮጵያ ጋር ያደረገውን ኢንተርቪው ቢሰማ አሁን እዚህ ወጥቶ መናገር አይችልም ነበር። ይሄ አሁን ይህም ብያለሁ አላልኩም። ኢንፎርሜሽኖቹ በሙሉ ስለሚቀዱ ያሳፍራል። እስካሁን ስንደግፋቸው ነበረ፣ ልማታዊ መስለው ተከትለናቸው ነበረ። አሁን ግን ደም እያፈሰሱ መጡ። ደም ማፍሰስ ደም ከሚያፈስ ድርጅት ጋር አብረን መቀጠል አንችልም። የኢትዮጵያ ሕዝብ ይቅርታ አድርጉልን። ይቻላል፣ ግልጽ ነው። ንጉሴ የአንተም ሬዲዮ ከዚህ በፊት እነዚህ ሰዎች የሚሰሙ መስሎ አንዳንድ ነገሮች ከነሱ ጋር አንዳንድ ነገር ታደርግ ነው። ግን ማንም በዓለም ላይ መግደል ሲጀምር መውጣት ይቻላል። እኔ በፈለኩት ነገር ሊደግፋቸው ይችላሉ። እንዴ የኢትዮጵያ ሕዝብ እኮ ልማታዊ መንግስት ነው ብሎ ፎር ጉድ ብለው እየገቡ እኮ ወይ ጉድ ብለው ይወጣሉ። ማንም ሰው ይሄ ደግሞ የበዛ ነው። እንደው ይሄንን ለአንድ ኢትዮጵያም ሆነ ለማንም ኢቭን ለትግራይ ልጆች ሆነ ኢትዮጵያ ውስጥ ላሉት በሙሉ ጠቅላይ ሚኒስትር መለስ ዜናዊ ከመሞታቸው ከ1 ወር ከ2 ወር በፊት መግለጫ ሰጥተው ነበር ለጋዜጠኞች። ማንም ብሔረሰብ በብሔር ደረጃ ትግሬም ካመጣ የሚያሸንፈው የለም። ኦሮሞም ካመጣ መንግስት ሊያቆመው አይችልም። አማራም አምጦ ከተነሳ ማንም ህዝብ ሊያሸንፍ አይችልም። እንግዲህ ኢንተርቪው ሪሰርች ውስጥ አለ። እያንዳንዱ ኢንፎርሜሽን ታንክስ ፎር ኢንፎርሜሽን ቴክኖሎጂ ኤቭሪቲንግ አለ። አሁን ማንንም ሊያታልል አይችልም። ግን የዛሬ 3-4 ዓመት አውቶቡስ ውስጥ ምሰርቅ ሌባ መጥፎ ወይ ደግሞ ጠጪ ኮንኩኝ ሰካራም ኮንኩኝ ወይም ድራጊስት ኮንኩኝ ሪያብ ሄድና ሪያብ ሴንተር ያንን ነገር ያወጡልኝና ወደ ትክክለኛ ወደ ንጹህ ህዝብ ገብቼ ምን ትላንትና ወያኔ ነበረ ዛሬ ኢትዮጵያ ላይሆን አይችልም የሚባል ነገር የለም። የትግራይ ህዝብ በሙሉ ወያኔ ማለት አይደለም። ከኔና ከማንም በላይ እየታነቁ የሚሞቱ የትግራይ ልጆች አሉ። ስርዓቱ ትክክል አይደለም በማለት በትግራይነት እየታነቁ ይሞቱ። እንደውም የማይሰማላቸው አሁን ድረስ ማዲራ ይዘን 20 ዓመት ከጮህነው በላይ ውድ ህይወታቸውን ይሰጧሉ። መልካም መምህር፣ እሱ አይደለም እያንዳንዱ በየመንደሩ ያሳጥሩት መምህር ሌላ ደግሞ እያንዳንዱ በየቀበሌው በየመንደሩ ቤት ማን ተሰራ ምን እያንዳንዱ ይታወቃል። ግን ምንድነው ከንጹሃ ለማውጣት እንዲህ አድርገን ነበር እንዲህ ወደዚህ ተመልሰናል። በቃ አለቀ እንጂ አቶ እንትና ዮሴፍን ልኩን ብትጠይቀው ያስረባሃል። እና ይሄ የታወቀ ነው። ንጉሴም ቀደም ብሎ ከመጀመሩ በፊት ነግሯል።